እንድታውቁት ያስፈልጋል ምድር በዛ ሰዓት እጅግ የረከሰች ቆሻሻ ነው የምትሆነው ያኔ እኮ በሰባት ካት ዘመን ረጃጅም ሰዎች ምድር ላይ ነበሩ የተባለው ከየት የመጡ ናቸው በማይገባ ዝሙት ውስጥ የሰይጣን መንፈስ ገብቶ የተወለዱ ናቸው አንዳንዶቹ ጉር ናቸው እችን የሚያክል ሰው ትንሿን ጣት የሚያክል ሰው በሽምብራ ዛፍ የሚጠለል ሰው ነበር ይላል አንዳንዱ ደግሞ እስከ ፀሐይ ድረስ ምግቡን የሚያበስል ራአያት ንፊሊም ነበር ይላል ያኔ ነው ምድር ረከሰች ብሎ ዘፍጥረት 6 ላይ ምድርን ሁሉ ያጥለቀለቀው ዛሬም ይሄ እየተነገረ የማይሰማ ሰው ይኖራል እዚህም ውስጥ ይኖራል አይደለም ውጪ እዚህም ውስጥ ይኖራል ጌታ ኢየሱስ ግን ምን እንደሚለው አስቀድሜ ነገርኳችሁ ትልቅ ምልክት እንዲሆናችሁ ድንጋይ በድንጋይ ላይ ሳይወድቅ አይቀርም የተባለው በ70 ዓመተ ምህረት በጥጦስ ተፈጸመ እስራኤላውያን ደሙ በእኛና በልጆቻችን ይሁን ብለው ስለተናገሩ ጥጦስ እስራኤልን ሊወር በ66 ዓመተ ምህረት ሄደ እስራኤላውያን በመሪዎቻቸው በካህናት ግንቡ የእስራኤል የታጠረ ስለሆነ ከግንባችን አንወጣም ብለው ግንቡን ዘግተው በግንቡ ውስጥ አይሁድ ተቀመጡ ጥጦስ ሮማዊ መጥቶ በተቀላላ ሌላውን ምድር ማርኮ ኢየሩሳሌምን ከበባት አሁን በዛ ውስጥ ለ4 ዓመት ያህል የሆነ ቆይታ ነው ማለት ነው የቆዩት እስራኤል ድንጋይ በድንጋይ ላይ ሳይወድቅ አይቀርም የሚለው ትንቢት እንዴት እንደተፈጸመ ልንገራችሁ ይሄንንም የሚነግረን በአጠቃላይ ጆሲፈስ ነው ጆሲፈስ በ55 ዓመተ ምህረት አካባቢ የነበረ እስከ 100 ተመጀመሪያው ወደ 2 ክፍለ ዘመን መግቢያ ላይ የነበረ አይሁዳዊ ነው የካህን ልጅ ነው ካህን ነው ሮማውያን ሲመጡ ግን ጆሲፈስ የእግዚአብሔርን ቃል ያነበበ ሰው ስለነበረ እሱ ምንም አይሁዳዊ ቢሆን ኢየሱስ የተናገረው ነገር የሚፈጸም መስሎ እንደማይቀር ስላወቀ እስራኤል ለምንድነው በር ዘግተን እዚህኮ በር ዘግተን በረሃብ አልቀን እኮ መጥቶ ጭራሽ ይገሉናል በረሃብ ልናልቅ ነው አላቸው አልሰሙትም እሱ እንደውም ጥጦስ የሚናገረውን የሮማው ንጉስ የሚናገረውን መሪ የሚናገረውን ቃል ለእስራኤል ያስተላልፍ ነበር እስራኤል በራቸውን ዘጉ ዘመን ተቆጠረ ጊዜ አለፈ ምግብ አለቀ ጥጦስ ከውጪ መሳሪያ ይዞ ሰፍሯል ሰይፍ ይዘው አሉ ውስጥ ያለው ግን ምግብ አይገባለትም ኬትም አይመጣም እስራኤላውያን በጣም እጅግ የተቸገሩበት ሰዓት ነበር ምግብ ማብሰል ቀረ ምክንያቱም ጭስ ከታየ ሩፊኖስ የሚጽፈውን ታሪክ ነው መነግራችሁ ጭስ ከታየ እዛ ቤት ምግብ አለ ብለው ጉልበት ያላቸው ሰዎች መተው ነጥቀው ይበላሉ ምግብ የተገኘበትንም ሰው ይገላሉ ስለዚህ ብዙ ሰዎች ዱቄት በውሃ ያቦኩ መብላት እንደገና ደግሞ ጥሬውን እህል የሚችሉ መቃም ጀመሩ ረሃብ በጣም ጸና የታመሙ ሰዎች ማንም አይቀብራቸውም ስለዚህ አይሁድ ራሳቸው የራሳቸውን መቃብር ቆፍረው በዛ ውስጥ ይተኛሉ በዛው ሲሞቱ አፈር ብቻ በላያቸው ላይ ይለብሳል በአጠቃላይ አስጨናቂ ዘመን በእስራኤል ውስጥ የተደረገው 66 እስከ 70 ነው ድንጋይ በድንጋይ ላይ ሳይወድቅ አይቀርም መቅደሱ ይፈርሳል ብሏል ጌታ አንድ ሴት ከዮርዳኖስ ማዶ የነበረች ሀብታም ሴት ወንዶች ሰራተኞች ሴቶች ሰራተኞች የነበራት የምትወደው አንድ ሕፃን ልጅ አላት ልጇን ይዛ መከራ ያኔ ስለበዛ ወደ መቅደሱ ልትጠጋ ብላ በኢየሩሳሌም ቅጥር ውስጥ በመቅደሱ አጥጋቢያ ትኖራለች ይቺ ሴት አብረዋት የነበሩት ሄዱ ረሃብ ጸና ባዷቸውን ቀሩ ብቻዋን አንድ ልጇን ይዛ እሴት ቆየች ግን በኋላ ላይ አንድ ነገር አሰበች ልጄ በትሞት የሚቀብርህ የለም እኔም ልቀብርህ አልችልም አንተም እኔም በረሃብ መሞት የለብንም ልጄ ይሄንን ያመጡብን በሩ እንዲዘጋ ብለው ያመጡብንን በእነሱ ላይ እግዚአብሔር ይፍረድ እኔ ግን አድገህ ንብረቴን ወራሽ ትሆናለህ ብዬ ነበር ያ ግን አልሆነም 9 ወር ከ5 ቀን የተኛህበት ማህፀንህ አሁን ደግሞ መቃብርህ ይሆናል አለች
በጣም ተረባለችና ተነሳች፣ ሰይፍ ወሰደች፣ በሰይፍም የልጇን አንገት አረደችው። ከዛም ከሰውነቱ የተወሰነ ወስዳ ጠበሰች፣ ረሃቧንም በልጇ አስከሬን አስታገሰች። አሁን ጭስ ታየ። ጭሱ ሲታይ ምግብ አለና የሚችል ሁሉ ይመጣል። አይሁድ እየሮጡ መተው በዚህ ሴት ቤት ገቡ። አምጪ የበላሽውን አሏት። እሺ አለች። የተረፋትን የልጇን ስጋ አቀረበችላቸው። ምንድነው ይሄ? ከየት መጣ? በግ ነው ምንድነው አሏት። አይደለም፣ የወለድኩት የገዛ ልጄ ነው። አይሁድ ደነገጡ፣ ወጡ። በዛ ምክንያት ዚለት ሳሉ በሩ ይዘጋሉ። እርስ በርሳቸው እዛው መቅደስ ውስጥ ተራረዱ። በርካታ ደም፣ ይሄንን መከራ ያመጣችሁብን እናንተ ናችሁ በሚል መቅደስ ውስጥ ደም ፈሰሰ። ያኔ አንዳንዶችም ሰብረው ወጡ። የዛን ጊዜ እነሆ በሩ ሲከፈት ጥጦስ ሰራዊቱን ይዞ ገባ። የሚችለውን ያህል ሁሉ ገደለ። በመቅደስ ውስጥም ገባና አሳማ አረደበት። የተረፉት አይሁድ መቅደሳችንን አረከስ ካሉት፣ መቅደሳችሁንም ያረከሳችሁት እናንተ ናችሁ አላቸው። በጣም የሚገርመው በሩ ከመከፈቱ በፊት ጥጦስ ለአይሁድ በግንቡ ላይ ሆኖ መልእክት ሲያስተላልፍ እሱ የሚናገረው በላቲን ስለሆነ የሚተረጉመው ይሄንን የነገርኳችሁን ታሪክ የጻፈው ዓለም የሚያደንቀው እነሆ ጆሲፈስ ነው። ጆሲፈስ ዮሴፍ ወልደ ኮሪዮን ትርጉሙን ይነግራቸዋል። ልክ ጥጦስ ሲናገር እገላችኋለሁ ብሎ ያንን በሚናገርበት ሰዓት ውጡ እጃችሁን ብትሰጡ ግን አጠፉም ሲል እነሆ ጆሲፈስ ሲናገር እስራኤል ስለማይመልሱለት መጀመሪያ ገና ጆሲፈስ ያለቅስ ነበር ይላል። እንባው ይፈስ ነበር። አሁን ጆሲፈስ እዛ ሆኖ አንድ ነገር አሰበ። ምን አሰበ? ነብዩ ዳንኤል የተናገረው አይቀርም አለ። ነብዩ ዳንኤል ምን ብሎ ተናግሯል? ጌታ የተናገረው ማለት ነው። ማቴዎስ 24 ቁጥር 15 እንዲህ ይላል። ማቴዎስ 24 ቁጥር 15 እንግዲህ በነብዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል። በዚያን ጊዜ በይሁዳ ያሉት ወደ ተራራዎች ይሽሹ፣ በሰገነትም ያለ በቤቱ ያለውን ሊወስድ አይውረድ፣ በርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። በዚያም ወራት ለርጉዞችና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ጆሲፈስ ያለቅስ ነበር። ዳንኤል የተናገረው ሊደርስ ነው። ያም ኢየሱስ የተናገረው ሊደርስ ነው አለ። እሱ አይሁዳዊ ነው። ኢየሱስ ክርስቶስ ምን ብሎ ነበር? ድንጋይ በድንጋይ ላይ ሳይወድቅ አይቀርም ብሎ ነበር። ስለዚህ ጆሲፈስ ዳንኤል የተናገረው ኢየሱስ ክርስቶስ የተናገረው ሊፈጸም ነው አለ። ዳንኤል በትንቢት ምዕራፍ 11 ቁጥር 31 ላይ መቅደሱን ያረክሱታል ብሎ ተናገረ። አንጢያኮስ አረከሰው። ዛሬም ጥጦስ ገባ፣ በመቅደሱ ውስጥ አሳማን አረደ። ብዙዎች አይሁዶች እነሆ በቤተ መቅደስ ውስጥ ታረዱ። ብዙዎችም እነሆ መከራ ደረሰባቸው። አንድ አይሁዳዊ መቅደስ ውስጥ ከጎኑ መዝገብ ቤት አለ። ወርቅ አገኘ፣ አልማዝ አገኘ። ሲያገኝ ሳያዩት ዋጠ። አንድ የሮማ ወታደር ግን አይቶታል። አስጠራው። አልማዙ ጠሃል አለው። አላጥኩም አለ። ወደ ያዙትና በጠቅላላ ሆዱን በሰይፍ ቀደው አንገቱን ቆርጠው ገድለው አልማዙን ከሆዱ ውስጥ አወጡ። በዛ ሰዓት በዚህ ሰው ምክንያት እንደገና አይሁዶች አልማዝ ውጠዋል እየተባሉ የበርካታ አይሁዶች ሆዳቸው እየተቀደደ አልማዝ ተፈለገ። ጲላጦስ እኔ ከዚህ ሰው ደም ንጹህ ነኝ አለ። እነሱም በአንድ ድምፅ ጮኸው ተናገሩ፣ ደሙ በእኛና በልጆቻችን ላይ ይሁን አሉ። ብዙ ሴቶች እየተከተሉት አለቀሱ። ጌታም ምን አላቸው? የኢየሩሳሌም ሴቶች ለራሳቸው አልቅሱ። የወለዱ ያጠቡ
እነሆ መከራ የሚደርስባቸው ለርጉዞችና ለሚያጠቡ ወዮላቸው ተብሏል። ለመካኖችና ላላጠቡ ደግሞ ብፁዓን ናቸው የተባለበት ሰዓት ይመጣባችኋል አላቸው። ከዛ በኋላ ጥጦስ እነሆ በቤተ መቅደሱ አሳማ አረደ። ከዛ በኋላ እንደገና ብዙዎች አንድ ማሰሮ ወርቅ ሲገኝ ወርቅ እናገኛለን እያሉ አመጡት። ጥጦስ ይሄ መቅደስ ያምራልና አትንኩት አለ። ይሄ መቅደስ ስለሚያምር አትንኩት አለ። ኋላ ግን ዘበኞቹን ሁለት አይሁዶች ሲገሉ የሮማ ወታደሮች እሳት አንስተው መቅደሱን አቃጠሉት። መቅደሱም ድንጋይ በድንጋይ ላይ እየተነባበረ ወደቀ። በሚገርም ሁኔታ ሁለት የድንጋይ ጽሑፍ ከውስጥ ወጣ። ሁለት የድንጋይ ጽሑፍ ዮሴፈስ ሁለቱን የድንጋይ ጽሑፎች የመጀመሪያው ምን ይለዋል? አንጦንያ ወደብ አብሮጦሪዮን። አንጦንያ ወደብ አብሮጦሪዮን ማለት ድንጋዩ ላይ የተገኘው ጽሑፍ ምን ይላል? ድንጋይ በድንጋይ ላይ በዚህ ይወድቃል የሚል በእብነ በረድ የተጻፈ ጽሑፍ ተገኘ። ሌላው የተገኘው ጽሑፍ ደግሞ ምንድነው? ብዙዎች የሮማ ንጉስ ነው ይሉታል፣ ብዙዎች የእስራኤል ንጉስ ነው ይሉታል፣ አላወቁትም እንጂ እሱ ኢየሱስ ክርስቶስ ነው የሚል ድንጋይ ላይ የተጻፈ ጽሑፍ ተገኘ። በ70 ዓመተ ምህረት እስራኤል ብዙ መከራ ደረሰባቸው። የዚያን ጊዜም ከመቅደሱ ጎን ያለውን ቤተ መዛግብቱን የወርቁንና የንዋየ ቅዱሳቱን ማስቀመጫ አነደዱት። ያም ስፍራ በማርቆስ 15:16 እንደተነገረው ፕራይቶሪዮን ተብሎ የተጠራው ስፍራ ነው። በዛ ቦታ ላይ እነሆ መቅደሱ ፈረሰ፣ ቤተ መዛግብቱ ተቃጠለ። የዛን ጊዜ በየጫካው ያሉት ሁሉ ተፈልገው እንዲመጡ እንዲገደሉ ጥጦስ ሕግ አወጣ። ያ አደባባይ ዮሴፈስ እንደሚለው እውነትም እንደሚነገረው ታሪክም እንደሚያስረዳው ልክ የአደባባይ ኢየሱስ ይሰቀል ብለው የፈረዱበት አደባባይ ነው። ቀዩን ልብስ አልብሰው ገፈው ኢየሱስ ይሰቀል ያሉበት ያ ስፍራ ነው። ከዛ በኋላ የቻሉ ወደ ጫካ ገቡ። ጥጦስ በያሉበት እንዲገደሉ ትእዛዝ አወጣ። ጲላጦስ እንዲህ አለ፣ እኔ ከዚህ ሰው ደም ንጹህ ነኝ። እነሱም በአንድ ላይ ጮሁ፣ ደሙ በእኛና በልጆቻችን ይሁን አሉ። ጥጦስ ያወጣው አዋጅ ተፈጻሚነቱ ስለደረሰ ሁሉም በየጫካ ያሉትን ሊገሉ ሲሄዱ አልዓዛር የተባለው የአይሁድ ካህን እንዲህ አላቸው ይላል። ጥጦስ መጥቶ ሊገለን ነው፣ የሮማ ወታደሮች ሊያርዱን ነው። ወንዶቹን ሰበሰበ። ምን ይሻላል? ሁላችሁም ሚስቶቻችሁንና ልጆቻችሁን ግደሉ፣ በእነሱ እጅ ከምንወድቅ ግደሉ አላቸው። ሁሉም ሚስቶቻቸውንና ልጆቻቸውን አረዷቸው። ወንዶቹም እርስ በርሳቸው ተራርደው አለቁ። ጦርነቱ አበቃ። ጥጦስ እስራኤልን ተቆጣጠረ። መቅደሱ ፈረሰ፣ ድንጋይ በድንጋይ ላይ ወደቀ፣ ደም ፈሰሰ፣ እናቶች ተጨነቁ፣ እርስ በርሱ አይሁድ ተራረደ። ጌታ ሆይ ይሄ መቅደስ ይታይሃል አሉት። ጠዋት የፀሐይ ነጸብራቅ ወጥቶበት በደብረ ዘይት ተራራም ቁጭ ብሎ ሳለ ንገረን፣ መጨረሻው ምንድነው? ምልክቱስ ምንድነው አሉት። ኢየሱስም ድንጋይ በድንጋይ ላይ ይወድቃል ያልኳችሁ የዓለም መጨረሻ ይመጣል። አዎ ጥጦስ መቅደሱን ያፈርሳል፣ እስራኤል ላይ ደም ይፈርዳል። መጨረሻው ግን እና ዘላለማዊው ግን ምጽአት ይመጣል። ጥጦስ በኢየሩሳሌም መምጣቱ እንደ ምጽአት ነው። ምጽአት ይመጣል፣ ምድር ትቀልጣለች፣ ሰማያት ያልፋሉ፣ ቃሌ ግን አያልፍም። እስከ መጨረሻ የሚጸና ይድናል። የዛን ሰዓት የመከራ ሰዓት ይሆናል። 7 የመቅሰፍት ዓመቶች አሉ፣ አስጨናቂዎች። 7 የመቅሰፍት አስጨናቂ ዘመኖች። ሰዎች ሞት ይመኛሉ፣ መድኃኒት ይጠጣ አይሞቱም። ገመድ ይዘው ይንጠለጠላሉ፣ አይሞቱም። ሞትን ይመኛሉ፣ አይችሉም። ከምድር ውስጥ ከጥልቁ የሚወጡ ልዩ መናፍስት ይመጣሉ። 5 ወር የሰው ልጅ በምድር ላይ ያለውን ሁሉ ይነድፉታል። ሰው በነዛ ፊታቸው ያነበሳ ጅራታቸው የዘንዶ በሆነ ልዩ ፍጡራን ይነደፋል። ራእይ ነው የሚነግረን። ሞት ይፈልጋል፣ ባህር ይገባል፣ ባህር ትተፋዋለች።
ቅዱሳንን ሰድበዋል እነሆ አንደበታቸውን ክፉ ተናግረዋልና አንዱ መቅሰፍት በአፋቸው ውስጥ ምላሳቸው ይበሰብሳል ከተናጋቸው ይጣበቃል ሰዓት ይመጣል ጊዜ ይመጣል ኢየሱስ ክርስቶስ የሚናገረው ምንድነው ይሄ ሁሉ የምጣር መጀመሪያ ነው ገና የሚመጣል ወዝንቱ ሁሉ ቀዳሚሁ ለህማም ውእቱ ይሄ ገና የምጣር መጀመሪያ ነው ህዝብ ላይ መንግስት በመንግስት ላይ ይነሳል ረሃብ እንሆ መከራ ስቃይ ይሆናል ወይመጽ ረሃብ ወብድብድ ወድልቅልቅ ውስተ ሁሉ በሐውርት በኢየሩሳሌም ብቻ አይደለም በመላው ዓለም አስጨናቂ ሰዓት ይመጣል ያስጨናቂ ሰዓት እየጀመረ ነው ያለው መቼ እንወቀው ሌላ ለየት ያለ ምልክት መስጠን አለ ጌታ ሆይ እሰጣችኋለሁ ሌላ ለየት ያለ ምልክት ደግሞ መስጣችሁ አንድ ነገር ነው በዚያ ወራት መከራ እንሆ ፀሐይ ጨልማል ጨረቃ ብርሃኗን አትሰጥም ከዋክብት ሁሉ ከሰማይ ይወድቃሉ አንድ ነገር ግን ልንገራችሁ ማቴዎስ 24:32 ምሳሌውን ከበለስ ተማሩ ከበለስ ጫፏ ሲለሰልስ ቀጣሏም ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ታውቃላችሁ በለሲት ማናት በለስ ዘይቤ ቤተ እስራኤል ሙንቱ በለስ የተባለች እስራኤል ናት በለሷ ስታቆጠቁጥ በጋ እንደቀረበ ወቁ ምን ማለት ነው እስራኤል መንግስት ስትመሰርት ይሄ ቀድሞ የተነገረ ከ1948 በፊት የተጻፈ ነገር ነው የምነግራችሁ ትርጉሙም ያ ነው May 14 1948 ነው እስራኤል መንግስት የመሰረተችው በለስ ዘይቤ ቤተ እስራኤል ሙንቱ በለስ ስታቆጠቁጥ በጋ እንደቀረበ ታውቁ የለም እስራኤል መንግስት ስትመሰርት አንዱ ምልክታችሁ መጨረሻው እንደመጣወቁ የዛን ጊዜ መከራ ይሆናል የዛን ጊዜ ስቃይ ይሆናል የዛን ጊዜ አስጨናቂ ሰዓት ይሆናል ሌባ መቼ እንደሚመጣ አይታወቅም የጌታ መጣት ከምስራቅ መብረቅ ብልጭ ብሎ እስከ ምዕራብ እንደሚታይ ይሆናል ስለዚህ ንቁ ከሐሰተኞች ተጠበቁ ራሳችሁን አንጹ ራሳችሁን ቀድሱ በእስራኤል ላይ የደረሰው መከራ በጥጦስ የደረሰው በአንጢያኮስ የደረሰው እንዳይደርስባችሁ ይሄኛው እንደውም ልክ አለው በዛች ሀገር ብቻ ተፈጽሟል በመላው ዓለም የሚሆነው መከራ ዛሬ ምድራችን እያስተናገደች ያለችው ኃጢያት ሩክሰት በደል ላይ ይደርሷል ሰዶምን እኮ ምንድነው ያለው እግዚአብሔር እነሆ የሰዶም ጩኸቷ ወደኔ ደረሰ እንደ ስራዋ አይዘንድ አብርሃም ወደ ሰዶም ይሄዳለው እነሆ የነዛ ሰናኦር ግንብ ሰማይ በደረሰ ጊዜ እግዚአብሔር ምን አለ ነው የሚለው ዘፍጥረት 11 እነሆ ወጡ እግዚአብሔርን እንውጋል ወደ ላይ መጡ እስቲ እንደ ስራቸው አይዘን እወርዳለሁ አለ እግዚአብሔር ትላንት የወረደ እግዚአብሔር ዛሬ አይወርድም ይልቁንም ተነግሯል ማንንም አያስታችሁ ዓለም አያስታችሁ የዓለም ነገር አያስታችሁ የእግዚአብሔር ቃል እውነት ነው እግዚአብሔር የተናገረው እውነት ነው ይመጣል ምድር ትቀልጣለች ይመጣል ሰማያት ይታወካሉ ይመጣል ፀሐይ ትጨልማለች ይመጣል ጨረቃ ደም ትመስላለች ይመጣል ከዋክብት ይረግፋሉ ይመጣል ምድር አትኖርም ለዘላለም ወደ አለመኖር ይሄዳል የዛን ጊዜ ነው ያለው የእግዚአብሔር ቃል አምስቱ ውሾች ወደዚያች መግባት አይችሉምና ይወጣሉ ነው ያለው የተቀደሱ ሰዎች በንስሐ ውስጥ ያሉ እግዚአብሔርን የፈሩ በምህረቱ ያሉ ብቻ ይጸድቃሉ ሌላው ግን እነሆ እግዚአብሔር ተናግሯል ዛሬ የተናገረው ሕግ ነገ ይሰራል ማቴዎስ 4:14 ይህ የመንግስት ወንጌል በዓለም ሁሉ ይሰበካል አዎ ኢየሱስ ክርስቶስ ሲመጣ በቀኙ ለመቆም ንስሐ ንጽህና እንባ ቅድስና ዮሐንስ አትናቴዎስ ቅድም በቅዳሴው ምን ነገረን ኃጢአት የሚስተሰረይባቸው 3 ልደቶች አሉን ይላል ኃጢአት የሚስተሰረይባቸው 3 ልደቶች ጥምቀት ኃጢአት ታስተሰርያለች ስጋው ደግሞ ኃጢአት ያስተሰርያል ሶስተኛው ንስሐ እንባ ነው እግዚአብሔር ተናግሯል እውነት ነው CNN ያወራው ABC የዘገበው ፋክስ የዘገበው አይደለም እግዚአብሔር የተናገረው ቃል እውነት ነው የሆሊውድ ዶክመንተሪ አይደለም የዓለም ከንቱ ፍልስፍና አይደለም እግዚአብሔር ተናግሯል ይሆናል እግዚአብሔር የተናገረው አይቀርም የኦርቶዶክስ ክርስቲያኖች የኢትዮጵያ ልጆች እንደ አባቶቻችሁ በቅድስና ኑሩ ዓለማችን ዛሬ ነጋሪት የሚመታለት የሶዶም ስራ ነው የገሞራ ኃጢያት ነው የጊብዓ ድፍረት ነው የሶዶምና የገሞራ ስራ ዛሬ ምድራችን ያስተናግደዋል ይሄን መናገር ፖለቲካሊ ኢንኮሬክት ነው የእግዚአብሔር ቃል ግን እንደሚናገረው ኮሬክት ነው እግዚአብሔር ይመጣል ኢየሱስ ክርስቶስ ይመጣል ምድራችን ሁሉ ይሄን ኃያል አምላክ የምትቀበልበት ሰዓት ይመጣል አይቀርም ድንጋይ በድንጋይ ላይ ይወድቃል ሆኗል ጥጦስ መጥቷል አንጢያኮስ መጥቷል ወደፊትም አውሬው ይመጣል ዓለምን ያስታል እኔ ኢየሱስ ነኝ ይላል የዛን ጊዜ ግን እስከ መጨረሻ የሚጸና ይድናል ስለ እናት ስለ ድንግል ማርያም ብለህ አድነን